Mbappe, Thuram, Mbappe! He is an awesome force of nature! እግር ኳስ ውብ የሆነ ጨዋታ ነው። በብዙ ቢሊዮን ዶላር ፈሰስ የሚደረግበት ኢንቨስትመንት፣ ተጫዋቾች የተንደላቀቀ ህይወትን የሚኖሩበት፣ ባለሀብቶች እልፍ ገንዘብ የሚያፍሱበት፣ ደጋፊዎች ደግሞ ሀሴትን የሚገዙበት ድንቅ መድረክ። እግር ኳስ ተጫዋቾች ከእግር ኳስ የተሻገረ ምጡቅና እምቅ ችሎታ እንደሚኖራቸው ግልጽ ቢሆንም የአብዛኞቻችን መረዳት ደግሞ በተቃራኒው ሊሆን ይችላል። በዚህ ጥንቅራችን እግር ኳስ አብዶ ከማድረግ የተሻገረ፣ ይህም ማለት ከእግር ኳስ ባሻገር አስገራሚ ችሎታና ተሰጥኦ ያላቸው የእግር ኳስ ከዋክብቶችን በወፍ በረር እንቃኛለን። እርሱ በሂሳብ ሊቅ ነው። ለሀገሩ ኩራት የሆነ ለብዙዎች ደግሞ ምሳሌ ማን ነው እንነግራችኋለን። ይህ ስፖርተኛ ሀገሩን በመረብ ኳስም እንደዚሁም ደግሞ በእግር ኳስ በኢንተርናሽናል ደረጃ የወከለ ብቸኛው የዓለማችን ጠበብት ነው። ብዙዎች የተለያዩ አይነት ተሰጥኦዎች አላቸው። እግር ኳስን ይጫወታሉ፣ ፊልምም ይሰራሉ። በዚህ መድረክ ሆሊውድን ያስናቀ 47 ፊልሞች ላይ በተዋናይነት የተሳተፈ የእግር ኳስ ጠበብት አለ። ማን ነው እንነግራችኋለን። የህይወት መክሊት ሆኖ አንዱ ላይ ሙጭጭ ማለታችን እንጂ በሌሎች ዘርፎች የተከፈቱ በሮች እንደሚኖሩ ግልጽ ነው። ማን ምን ድብቅ ችሎታ አለው? ቀጥለን አንድ ባንድ እንመለከታለን። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። እንቀጥላለን። Mbappe, Thuram, Mbappe! በቅጽል ስሙ ዲዮስ ይሰኛል። አብዛኞቻችን ይህንን ስም አናውቀውም። ክሊንት ዴምፕሴ በአሜሪካ ብሔራዊ ቡድን የምንጊዜም ጀግና ተደርጎ የሚቆጠር የእንግሊዝ ፕሪሚየር ሊግ በቅርብ ለሚከታተል ስፖርት ቤተሰብ ደግሞ በፉልሃም መለያ በሚገባ የሚታወቅ ተጫዋች ነው። አሁን 41 ዓመቱ ላይ የሚገኘው አሜሪካዊው ክሊንት ዴምፕሴ የቀድሞ የቶትናምና የፉልሃም ተጫዋችም ነበር። ዴምፕሴ እንደ አውሮፓውያን አቆጣጠር በ2014 በፉልሃም መለያ ጫማውን ሰቅሏል። አስቀድሞ በቶትናም ቤት ብዙ ታሪኮችን የሰራው ዴምፕሴ ለሀገሩ አሜሪካ ብሔራዊ ቡድን ከ140 በላይ ጨዋታዎችን አድርጓል። 69 ግቦችንም ማስቆጠር ችሏል። ክሊንት ዴምፕሴ ግን እግር ኳስ ተጫዋች ብቻ አልነበረም። እርሱ ውብ እግር ኳስን ከመጫወት በዘለለ በሙዚቃ ስራ የከነፈ ሲያንጎራጉር ውሎ የሚያድር ድምፃዊም ጭምር ነው። በተለይም ለእርሱ ዘመን ወጣቶች ምርጥ የራፕ ሙዚቀኛ ነው። የቅርብ ሰዎቹ ዲዮስ በሚል ቅጽል ስሙ ይጠሩታል። ይህም የመድረክ ስሙ እንደሆነ ነው የሚነገርለት። የቀድሞው የማንቸስተር ዩናይትድ፣ የባርሰሎናና የአያክስ አምስተርዳም ተጫዋቹ ኔዘርላንዳዊው ሚምፊስ ዴፓይና ኳንሲ ፕሮም ሲያጀቡት የራፕ ሙዚቃ ሰርቷል። ይህ የራፕ ሙዚቃ በሚሊዮኖች የተወደደ ሲሆን ክሊንት ዴምፕሴ በወጣትነት እድሜው ያቀነቀነው ዜማ ከ2 ሚሊዮን በላይ ሰዎች ተመልክተውለታል። ሙዚቃውም ቀጥል የሚል ስያሜ የተሰጠው ሲሆን ምናልባትም ረጅሙን የህይወት ጎዳና በእግር ኳስ ባያሳልፍ ኖሮ ዴምፕሴ እንደ ጀስቲን ቢበር ወይንም ደግሞ እንደ ኢሚኔም በሙዚቃ ስራው የሚታወስ ተጫዋች ይሆን ነበር። Mbappe, Thuram, Mbappe! የሂሳቡ ሊቅ አካንጂ እግር ኳስ መልኩ ብዙ ነው። ውጤቱም በተመሳሳይ ከስዊዘርላንድ ምድር የተገኘው ማኑኤል አካንጂ አሁን በማንቸስተር ሲቲ መለያ የክለቡን ደማቅ ታሪክ በመጻፍ ላይ የሚገኝ ተጫዋች ነው። ማኑኤል አካንጂ እግር ኳስን ከመግፋት በተከላካይ መስመር ሰዎችን ከማስጨነቁ በላይ የእርሱ የህይወት መክሊት የሂሳብና የሳይንስ ምርምር ነበር ይባልለታል። የማንቸስተር ሲቲው ተከላካይ ማኑኤል አካንጂ በሂሳብ ትምህርት የላቀ ባለሙያ ነው። በንግድ ትምህርት ክፍል የተመረቀ ሲሆን በሀገሩ የሚገኙ ወጣቶች እንደ አልበርት አንስታይን በምሳሌነት የሚጠቅሱት ሊቅ ነው። ገና በወጣትነት እድሜው ላይ ያለው አካንጂ በሂሳብ ትምህርት እውቀት እጅግ የላቀ ተመራማሪ ሲሆን የሀገሪቱ መንግስትም ለዚህ እውቅና ሰጥቶታል። በሀገሩ ስዊዘርላንድ ብሔራዊ የቴሌቪዥን ጣቢያ ቀርቦም በሂሳብ ትምህርት ያለውን ብቃት አሳይቷል። ለወጣቶችና ለታዳጊዎች ምክሩንም ለግሷል፣ ክህሎቱንም አካፍሏል። በተለይ የፖድካስት ፕሮግራሞች ቀርቦ ከባድ የተባሉ የሂሳብ ጥያቄዎችን አካንጂ በቀላሉ ሲመልስ ታይቷል። በጎረቤት ሀገራት ዙሪያ የሚደረግ የሂሳብ አዋቂዎች ውድድር ላይ ቀርቦ ከተወዳዳሪዎቹ በ9 እጥፍ በልጦ ውድድሩን አሸንፏል። በዚህ የዚያች ሀገር ሂሳብና የሳይንስ ብሔራዊ ጀግና ተደርጎም ይቆጠራል። አካንጂ Mbappe, Thuram, Mbappe! የሙዚቃ መሳሪያ ተጫዋቹ ፒተር ቼክ አብዛኛውን የምናውቀው ጭንቅላቱ ላይ በሚለብሰው ጭንብል ነው። ስለ ጭንብልና የማይታወቁ አስገራሚ ጉዳዮች በሌላ ጥንቅር የምንመለስበት ቢሆንም ለዛሬ ግን ጭንብል ለባሹ ፒተር ቼክ የባንድ የድራም ተጫዋች ስለመሆኑ እነግራችኋለን። የቀድሞው የቼልሲና የአርሰናል ግብ ጠባቂ የነበረው ፒተር ቼክ ጎበዝና እጅግ የተዋጣለት ድራመር ነበር። ግብ ጠባቂው በተለያዩ የሙዚቃ ድግሶች ላይ የድራም ሙዚቃን ሲጫወት የሚያሳዩ ምስሎች በማህበራዊ ሚዲያ ተለቀው ይገኛሉ። እነዚህን ስራዎች የሰራቸው ደግሞ ከዓለም አቀፍ ትልልቅ
ባንዶች ጋር ሲሆን እግር ኳስ እየተጫወተ ባለበት ወቅት ጎን ለጎን ነው ይህንን ስራ ሲሰራም የነበረው። አሁን ከእግር ኳስ የተገለለው ቼክ ባለው ጊዜ ይህንን የሙዚቃ ስራ የሚሰራ ግለሰብ ሆኗል። እኔ ለገንዘብ አይደለም የምሰራው የሚለው ቼክ የስሜት እርካታ መወሰኛ ስራ ስለሆነ ሰራለሁ ይላል። አሁንም በትርፍ ጊዜው ድራምን እየተጫወተ እንደሚገኝ ይፋ አድርጓል። አስተማማኝ ጥሪ የሆነው የድራም ሙዚቃ መሳሪያ ተጫዋቹ ፒተር ቼክ ከእግር ኳስ ቀጥሎ የሚወደው ህይወት ጥሪው ይህ ዘርፍ ስለመሆኑ ይነገርለታል። ጊታሪስቱ አሊሰን ቤከር የሊቨርፑሉ ግብ ጠባቂ አሊሰን ቤከር በእጆቹ ሜዳ ላይ ከሚያሳየው አስደናቂ ብቃቱ ባሻገር በጣቶቹ ጊታርን በአስደናቂ መልኩ ይጫወታል። አሊሰን ቤከር በጊታር ችሎታው ብዙዎችን ማስገረሙ ሳያንስ ሙዚቃን በድምጽ ሲያንጎራጉር መደመጡ ሜዳ ላይ ብቻ ለሚያውቁት አስገራሚ ነበር። እርሱ ግን ስለ ሙዚቃ ስራው ሲናገር እናንተ የምታውቁኝ ጓንት አጥልቄ የሀገሬ ሰው የሚያውቀኝ በጊታር ተራቅቄ ሲል ድንገት የጀመረው እንዳልሆነም ለአድናቂዎቹ ተናግሯል። በተለያዩ የሙዚቃ ድግሶች ላይ ከመገኘትና ጊታር ከመጫወት ባለፈ በድምጻዊነት የከነፈ ተጫዋችም ነው። ግብ ጠባቂው ከእውቁ እንግሊዛዊ ጄሚ ዌብስተር ጋር አሌንዝ አሌንዝን በአንፊልድ ሲያቀነቅን መታየቱም የሚታወስ ነው። ያኔ የተመለከቱት የአንፊልድ ሰዎች በጉዳዩ ቢገረሙ ነው እናንተ የምታውቁኝ ጓንት አጥልቄ የሀገሬ ሰዎች የሚያውቁኝ በጊታር ተራቅቄ ማለቱ። አሊሰን ቤከር በሊቨርፑልና በብራዚል ብሔራዊ ቡድን ድንቅ ጊዜን እያሳለፈ የሚገኝ ተጫዋች ጊታሪስትም ነው። የሆሊውድ ሰዎችን ያስናቀው የፊልም ተዋናይ ኤሪክ ካንቶና ዝነኛው የማንቸስተር ዩናይትድን 7 ቁጥር መለያ ለባሽ 7 ይሉት ቁጥር እንደ ቤተ መቅደስ እንዲከበር ያደረገም ሰው ነው። ከለበሱት ኮከቦችም አንዱ ነው። ከዚህ ጊዜ ጀምሮ ቁጥሩን የሚለብሱ ተጫዋቾች ደግሞ ድርብ ኃላፊነት እንዳለባቸው ያመለከተ ድንቅ ባለ ታሪክ። ኤሪክ ካንቶና ግብ ካስቆጠረ በኋላ የሚያሳየው አስገራሚ የደስታ አገላለጽም የሚታወቅ ነው። ብዙዎች ልብ ውስጥ ተቀርጾም ይኖራል። ከሰር አሌክስ ፈርጉሰን ጋር የነበረው ሰጣ ገባ ቢሆንም ከብዙ የስፖርት ቤተሰብ እይታ የተሰወረ አይደለም። ኤሪክ ካንቶና የፊልም ተዋናይና ሙዚቀኛም ነው። በርካታ ፊልሞችን ዳይሬክትና ፕሮዲውስ በማድረግም ተሳትፏል። በዚህ ተግባሩ የሆሊውድ ሰዎችን ያስደመመ ስራም ሰርቷል። ከእግር ኳስ ጨዋታ በላይ ኪነ ጥበብን ተራቆባታል ይባላል። ካንቶና አሁን በፊልም ኢንዱስትሪው አንቱታን ያተረፈ ድንቅ ተዋናይ ሆኗል። የቀድሞ የቀይ ሰይጣኖቹ ኮከብ ከ47 በላይ ፊልሞች ላይ በተዋናይነት ተሳትፏል። ካንቶና በፊልም ስራው ላይ ብቻ አይደለም የሚታወቀው፣ እርሱ ሙዚቀኛም ሲሆን በፈረንሳይና በሌሎችም የአውሮፓ ሀገራት ተወዳጅነትን ያገኙ ሙዚቃዎችም አሉት። እነኚህን ሙዚቃዎች ተዘዋውሮ ማቅረብ የቻለ ሲሆን ለሚሊዮን አድናቂዎቹ ተዘዋውሮ ስራዎቹን አቅርቧል። ብሔራዊ ቡድኑን በእግር ኳስና በመረብ ኳስ የወከለ ብቸኛው ኢቫን ፔርሲች በዘመናዊ እግር ኳስ ከተለያዩ አስደናቂ የመሃል ሜዳ አማካዮች መካከል ክሩሻዊው ኢቫን ፔርሲች አንዱ ነው። ፔርሲች ከክሩሻ ወርቃማ ትውልድ አካል ሲሆን ምንም ሳይሰራ እየመሸበት ነው ለሚባለው ብሔራዊ ቡድን የሚጠበቅበትን ሁሉ አበርክቷል። በዓለም ዋንጫ፣ በአውሮፓ ዋንጫ፣ በኔሽንስ ሊግና ለተጫወተባቸው ክለቦች ደግሞ በሁሉም መድረኮች ስኬታማ እንዲሆኑ ፔርሲች የተጫወተው ሚና እጅግ የላቀ ስለመሆኑ ማሳያዎች ብዙ ናቸው። አሁን በኔዘርላንድ ፒኤስቪ ኢንዶቨን የሚገኘው ኢቫን ፔርሲች የእግር ኳስ ስፖርተኛ ብቻም አይደለም። እርሱ የተዋጣለት የመረብ ኳስ ወይንም ደግሞ የቮሊቦል ተጫዋች ነው። የመረብ ኳስ መጫወት ብቻ ሳይሆን በብሔራዊ ቡድን ደረጃ ሀገሩን ወክሎ የተጫወተ ድንቅ ጥበበኛም ነው። ይህም በተለያዩ የስፖርት አይነቶች ሀገሩን የወከለ የዓለማችን ብቸኛው ተጫዋች ያደርገዋል። ፔርሲች ሀገሩ ክሩሻን ከእግር ኳስ ባለፈ በመረብ ኳስ ወክሎ ሲጫወትም ከተሳትፎ የዘለለ ውጤት እንዲመዘገብ የራሱን አስተዋጽኦ አበርክቷል። እንደ አውሮፓውያን አቆጣጠር በ2017 በተካሄደው የባህር ዳርቻ መረብ ኳስ ሻምፒዮና ክሩሻን ወክሎ ከተሳተፉት የመረብ ኳስ ተጫዋቾች መካከል ኢቫን ፔርሲች አንዱም ነበር። ያኔም እግር ኳስን በፕሮፌሽናል ደረጃ ሲጫወት የነበረው ፔርሲች ሀገሩ ከእርሱ የምትጠብቀውን ሁሉ አግኝታለች። እግር ኳስ የዓለም ትኩረት፣ የብዙዎች የደስታ ምንጭ። እንደዚህ አይነት ያልተሰሙና አዳዲስ መረጃዎችን ለማግኘት ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ፣ ይወዳጁ፣ ለሌሎችም ያጋሩ። ይህ ሌጀንድ ስፖርት ነው። ጥንቅራችን አበቃ። ቸር ቆዩልን።